በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። አምላካችን የቅዱስ እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ዘበላ ሥጋ ወሰትየ ደሜ በሕይወት ዘላለም ሥጋዬን የበላ ደምን የጠጣ የዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ያለ ቃል ነው። እግዚአብሔር ቢወድና ቢፈቅድ ዛሬ ወደ እናንተ ይዘንላችሁ የቀረብነው ስለ ቅዱስ ቁርባን በመጽሐፍ ቅዱስና በቤተክርስቲያናችን አስተምሮ መሰረት ምን ይመስላል የሚለውን የምንዳስስ ይሆናል። እንግዲህ ቤተክርስቲያናችን ክርስቶስ በማለት ሥጋዌ መጥቶ ድነትን ከፈጸመ በኋላ ይህ የማዳን ስራ የምናገኝበትን የጸጋ መንገዶችን አስቀምጣለች እና እነዚህ ዋና ዋና የድነት መንገዶች ከሆኑት ውስጥ በተለይ ሰው ለድነት ከሚያስፈልጋቸው መሰረታዊ ነገሮች ውስጥ የሚከተሉት ብዙ የተጠቀሱ ነገሮች አሉ። ነገር ግን እኛ ለዛሬ ዋነኛውና ለድነት አስፈላጊ ተብሎ የሚጠራውን ቅዱስ ቁርባንን የምናይ ይሆናል። ቀዳሚ ሆኖ ለድነት ምንድን ነው የሚያስፈልገው ሲባል ይታወቃል፣ እምነት ነው። ከሁሉም አስቀድሞ እምነት ይቀድማል። ከእምነት በኋላ የሚመጡ ግን ለድነት ማለትም ክርስቶስ የፈጸመውን የማዳን ስራ የምናገኝበት ጸጋዎች አሉ። ከዚህ ውስጥ የሆነው ዋነኛው ምንድን ነው ሲባል ቅዱስ ቁርባን ነው። በቅዳሴያችን ላይ ቅዳሴ ጊዜ ላይ ንቅረብ ለመድኃኒት ሕይወተ ቅድሳተ ዘተውህበ ለነ ጸጋ ንንሣ በጥበበ እግዚአብሔር ይላል። ጸጋ የሆነ የተሰጠን የጌታችን ቅዱስ ሥጋና ክቡር ደም በጥበበ እግዚአብሔር በእግዚአብሔር በመፍራት እንቀበል ይላል። ስለዚህ ይህ ትምህርት ቤተክርስቲያናችን በጣም አጽንኦት ተሰጥቶበት ደግሞም ዶግማ ብላ ለይተው የሚሰጥ ትምህርት ነው። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለም፣ በክርስቶስ እውነተኛ ትምህርት ላይ ከተመሰረቱት አሃት ተብሎ የሚጠሩት ቤተክርስቲያንን ጭምር ነው ማለት ነው። ይህ ትምህርት በሌሎች አሃት ቤተክርስቲያን አፈጻጸማቸው ይለይ እንጂ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ አንጻር ተመሳሳይ ነው። በአፈጻጸም ግን ሊለያዩ ይችላሉ። ይህን ትምህርትም ቤተክርስቲያናችን ለድነት አስፈላጊ እንደሆነ የወሰደችው ከቤተክርስቲያን መጽሐፍ ከሆነው ከታላቁ መጽሐፍ ከመጽሐፍ ቅዱስ ነው። እንግዲህ ይህ መጽሐፍ ቅዱስ የክርስቶስ የማዳን ስራ የተገለጠበት ትልቁ መጽሐፍ ነው። ዋነኛው መዳኛ ወይም መመስከሪያ የሚባለው መጽሐፍ ይህ መጽሐፍ ቅዱስ ነው እና ጌታችን በዚህ መጽሐፍ ቅዱስ ክፍል ውስጥ ስለዚህ ትምህርት ያስተማረበት የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ 6 ላይ ጀምሮ ነው የምናገኘው እና ምዕራፍ 6 ዮሐንስ ወንጌልን ስናነብ በሰፊና በጥልቀት የክርስቶስ ሥጋና ደም እንዴት መሆን እንዳለበት የተተረከበት የመጽሐፍ ቅዱስ ክፍል ነው። ይህ የመጽሐፍ ቅዱስ ክፍል የመጀመሪያውን ክፍል ስናይ ጌታችን በዚህ ምድር ሲኖሩ የሚያስፈልጋቸውን ምግበ ሥጋና ምግበ ነፍስን ያድላቸዋል። ከዛ በኋላ ይህን ካደላቸው በኋላ ግን ኋለኛው ደግሞ የማይጠፋውን ዘላለማዊውን ሥጋ ያስተምራቸዋል። ይሄ ሲሆን የተፈጸሙ ክስተቶች አሉ። ጌታችን በ2 ዓሣና በ5 እንጀራ ሕዝቡን ከመገበ በኋላ ወደ ቅፍርናሆም ይወጣል። እነሱም ይመጣሉ። ጌታ ግን በአምላክነቱ ነበር የወጣና በታምራት ነበር እዛ ሄደውና በጣም ተደነቁና ጌታ ሆይ ምን ሰዓት እዚህ መጣ ብሎ ይጠይቁታል። የዚህ ሰዓትም ጌታ እንዲህ ይላቸዋል የሚከተሉትስ ወንዶቹ ብቻ ሲቆጠሩ 5,000 ናቸው፣ ሴቶችና ወንዶቹ ሳይጨመሩ ማለት ነው። እንግዲህ እነዚህ 5,000 ህዝቦች በተከተሉት ሰዓት እንዲህ ብሎ ጠየቁት፣ ምን ሰዓት ወደዚህ መጣ አሉ። ጌታ እንዲህ አላቸው፣ እናንተን የምትከተሉኝ ምድራዊ ምግብ ስለመገብኳችሁ እንጂ ምልክቴን አይታችሁ አይደለም ይላቸዋል። ከዚህ በኋላ እንዲህ አይነት ነገር ይፈጠራል። አይሁዳውያን የሚያነሱት ጥያቄ ይኖራል፣ ጌታ የሚመልሰው መልስ ይኖራል፣ ክርስቶስም የሚጠይቃቸው ጥያቄ ይኖራል። በዚህ መሀል የተነሳው ምንድነው ሲባል ምድራዊን ምግብ ከመገባቸው በኋላ ቀጥታ የመጣው ወደ ክርስቶስ ወደ ራሱ ሥጋና ደም ወደ ሥጋውና ወደ ደሙ ነበር የመጣው እና የመጀመሪያው ያላቸው ነገር ምን ነበረ? ለነዚህ ለደቀ መዛሙርቱ እንዲህ አላቸው፣ እውነት እውነት እላችኋለሁ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላቸዋል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም የዚህ ሰዓትም ከሰማይ ወረደ እውነተኛ እንጀራ መጠጥ እኔ ነኝ፣ እኔንም የሚበላ ሥጋዬን የሚጠጣ ደሜን የሚጠጣ የዘላለም ሕይወት አለ ይላል። የዚህ ሰዓትም አብሮት የነበሩት 5,000 ህዝብ የተባሉት አጉረመረሙ፣ እንዲህ አሉ፣ ይህ ሰው እንዴት ሥጋውን ሊሰጠን ይችላል ብሎ ተጠራጠሩ። ይህ ሰው እንዴት ሥጋውን ሊሰጠን ይችላል አሉ። እንግዲህ ይህ ትምህርት ምን ያህል ጠንካራ እንደሆነ የምትረዱት ጌታችን በሚመልሰው መልስ ነው። ጌታችን እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ሥጋውንና ደሙን ካልበላችሁና ካልጠጣችሁ በራሳችሁ ሕይወት የላችሁም እላችኋለሁ አላቸው። ምን አላቸው? የሰው ልጅ ሥጋውንና ደሙን ካልጠጣችሁና ካልበላችሁ ምን የላችሁ? በራሳችሁ ሕይወት የላችሁም አላቸው። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እናገኛለን። የዚህን ሰዓት ብዙዎች እንዲህ ሲላቸው ወደኋላ አፈገፈጉ። ምክንያቱም መጀመሪያ ምን ብሎ ጠየቁ? ከሰማይ ወረደ እንጀራ እኔ ነኝ ሲላቸው ይህ ሰው እንዴት ከሰማይ ወረድኩ ይላል? እንዴትስ እንጀራ ነኝ? እንዴትስ ብሉኝ ይላል ብሎ አፈገፈ። ምን አሉ? ጥያቄ ጠየቁት። እንዲህ ሲያጉረመርሙ ጌታ ምን አላቸው? እውነት እላችኋለሁ፣ አጽንኦት ሰጠበት። ሥጋውን የሰው ልጅ ሥጋ የሰው ልጅ እያለ የሚጠራው ራሱን ወልደ እጓለ እመሕያው የተባለ የሚጠራው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ደሙን ካልበላችሁና ካልጠጣችሁ በራሳችሁ ምን የላችሁም አላቸው? ሕይወት የላችሁም አላቸው። የዚህን ሰዓት 5,000 የነበረው ህዝብ እያንዳንዱ 12ቱ እስኪቀሩ ድረስ ሄዱ።
የዚህ ሰዓት የሚገርም ነገር ይሄ ትምህርት ምን ያህል ጠንካራ ትምህርት ቢሆን ነው። አብዛኞቹ ወዴት ሄዱ? ወደኋላ አፈገፈጉ፣ ተመለሱ። የዚህን ሰዓት ጌታችን ይህ ትምህርት ምን ያህል ጠንካራ እንደሆነ የሚያሳየው አንዳቸውንም ለምን ትሄዳላችሁ ብሎ አልጠየቃቸውም። ምክንያቱም ይህንን ትምህርት ሳያምኑ በቤተክርስቲያን መቆየት ስለማይቻል ማለት ነው። ከዛ ቀጥታ ጌታ ያደረገው ምንድነው? ወደ ሐዋርያቱ ዞረና እናንተስ ልትሄዱ ትወዳላችሁን አላቸው። ከባድ ነው። እናንተም ይህንን ትምህርት ካልተቀበላችሁ፣ የኔን ስጋ ካልበላችሁ፣ የኔን ደም ካልጠጣችሁ የዘላለም ሕይወት እንደሌላችሁ ታምናላችሁ? አታምኑ? ጥያቄ ወደ እነሱ መጣ። ጴጥሮስ ምን አለ? ጌታ ሆይ አንተ የሕይወት ቃል አለ፣ ካንተ ወደ ማን እንሄዳለን አለ። ወመኑ ናውር አሉ፣ ካንተ ወዴት እንሄዳለን ብሎ መለሱ። ስለዚህ ምን እንድንረዳ ይሄ ስለ ቅዱስ ቁርባን የሚነገረው ትምህርት ጌታችን አጽንኦት ሰጥቶበት ያለዚህ ምስጢር ያለዚህ ጸጋ ሰው የዘላለም ሕይወት ማግኘት እንደማይችል። ምክንያቱም 5,000 ይከተሉት የነበሩት ምዕመናን ሁሉ ሲሄዱ ዝም የተባለው ለምንድን ነው? ያለዚህ ምስጢር መሳተፍ ስለማይቻል። ለምንድን ነው ጌታችን ይህንን ምስጢር 5,000 የሚከተለው ህዝቡ በሙሉ እስኪመለስ ድረስ ዝም ያሰኘው? ምን አይነት ትምህርት ነው? ከዚህ ምስጢር ምን አይነት ጸጋ ቢገኝ ነው? ማለትም ከዚህ ቅዱስ ቁርባን እንዴት ያለ ጸጋ ቢገኝ ነው 5,000 ህዝብ ሲሄድ ዝም ያላቸው? ይህን በደንብ መረዳትና መገንዘብ አለብን። ምክንያቱም 5,000 ህዝብ ተከትሎታል። ከ5,000 የቀሩት እንግዲህ ሴቶችና ወንዶች፣ ሴቶችና ህፃናት ሳይቆጠሩ ነው። ከዛ በላይም ሊሆን ይችላሉ። እነዚህ ሁላ ሲመለሱ ዝም ብሎ ደግሞ ወደ ሐዋርያትም ዞሮ እናንተም ልትሄዱ ትወዳላችሁ ብሎ ያስጠየቀው እንዴት አይነት ጸጋ ቢገኝበት ነው? በዚህ ምስጢር ይህንን በደንብ መረዳት አለብን። ጌታችን በዚህ ምስጢር የሚገኙትን ጸጋዎች እያንዳንዱ በዛው የመጽሐፍ ቅዱስ ክፍል ላይ ጠቅሷቸዋል። እያንዳንዱን ለማየት እንሞክር። 5,000 ህዝብ እንዲሄድ ያደረገው ምን አይነት ጸጋ ቢገኝበት ነው የሚለው የመጀመሪያው የሚገኘው ትልቁ ጸጋ ምንድነው ስንል የክርስቶስን ትንሣኤና ሞትን የምንናገርበት ትልቅ ጸጋ ነው። ይህንን ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ እንዲህ ይላል፣ ይህንን እንጀራ በላችሁ ጊዜ ይህንን ጽዋ በጠጣችሁ ጊዜ ሁል ጊዜ የክርስቶስን ሞቱን ትናገራላችሁ ይላል። ምን ባላችሁ ጊዜ? ይህንን እንጀራ በላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ የክርስቶስን ምን ትናገራላችሁ? ሞቱን ትናገራላችሁ። የክርስትና የቤተክርስቲያን የመጀመሪያ ግቧ ምንድነው ከተባለ ሕማመ ክርስቶስን መናገር ነው። ጌታም በመዋዕለ ሥጋዌ ሲያስተምረን እንዳለ የሚወደኝ ቢኖር መስቀሉን ተሸክሞ ይከተል። የክርስትና ዓላማ ምንድነው? ክርስቶስን በመከራ መሳተፍ ነው። ለዛ ነው ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እናንተም እኔ የምሰሉ። ለምንድነው ጳውሎስ ክርስቶስን የመሰለው? በመከራ በስቃይ። ሐዋርያት እንዳለ ክርስቶስን የመሰሉት በምንድነው? በመከራና በስቃይ። ስለዚህ እኛም ደግሞ በመከራ እንድንሳተፍ ከወደድን የመጀመሪያው ዓላማው ወይም ደግሞ የመጀመሪያው ስራችን የሚሆነው ምንድነው? የክርስቶስ ቅዱስ ሥጋና ክቡር ደም መቀበል። ያለዚህ ምስጢር ምን ማድረግ አይቻልም? የክርስቶስ መከራና ሕማም ማሰብ ስለማይቻል ቅዱስ ጳውሎስ እንደነገረን ማለት ነው። ሁለተኛው ለምንድነው የክርስቶስ ሥጋና ደም ትምህርት ጌታችን በዚህ ልክ አጽንኦት የሰጠበት? ከዚህ ምስጢር ምን አይነት ጸጋ ቢገኝ ነው የሚለውን ለመረዳት አንደኛ በዮሐንስ ወንጌል ላይ የተጠቀሰውን የመጀመሪያው እንደነገርናችሁ ወይም ደግሞ ቅድም እንዳወራ ነው የመጀመሪያው የክርስቶስን ሕማምና መከራ የምናስብበት። ሁለተኛው ደግሞ ለኃጢአት ስርየት የግድ አስፈላጊ ስለሆነ ጌታችን 5,000 ህዝብ ሲሄድ ዝም አላቸው። ለምን? ያለዚህ ሥጋና ደም የሰው ልጅ ስርየተ ኃጢአት ስለማያገኝ ማለት ነው። ይህንንም የተናገረው ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 27 ላይ ስናነብ እንዲህ አለ፣ ጽዋውንም አንስቶ ሰጣቸው፣ ከእርሱም ጠጡ አላቸው። እውነት እላቸዋለሁ አለና እንዲህ አላቸው፣ ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ስለማን የሚፈስ? ስለ ብዙዎች ኃጢአት። ይሄ ለምን አገልግሎት የሚውል መስዋዕት ነው? ስለ ብዙዎች ኃጢአት የሚውል መስዋዕት ነው። ስለዚህ ያለዚህ ምስጢር ውስጥ ለምሳሌ 5,000 ህዝብ ቢቀሩ ይሄንን ሳያምኑ ቢቀመጡ የስርየት ኃጢአትን ያገኙ ነበር። የኃጢአት ስርየትን ያገኙ ነበር። በኃጢአቶቹ ይኖሩ ነበር። ስለዚህ ጌታ ምን አላቸው? ዝም አላቸው ሲሄዱ። ሐዋርያትም ይህንን ትምህርት ካላመናችሁ የዘላለም ሕይወት የላችሁም፣ እናንተስ ልትሄዱ ትወዳላችሁ አላቸው። ምክንያቱም ከክርስቶስ ጋር ይህንን ትምህርት ሳይቀበሉ መቀበል ብቻ አይደለም፣ ይህንን ምስጢር ሳይፈጽሙ መኖር ስለማይቻል ማለት ነው። ይሄ ብቻ አይደለም። ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ስለዚህ ከኃጢአታችን የምንነጻበት ትልቁ ምስጢር ምንድነው ከተባለ ቅዱስ ሥጋና ክቡር ደሙ። ስለዚህ 5,000 ህዝብ ቢቀመጡና ባያምኑ ቢኖሩ በኃጢአታቸው ነበሩና ከኃጢአታቸው እንዲመለሱ ሲሄዱ ዝም አላቸው ጌታ። ስለዚህ ሁለተኛውና ምንድነው ምክንያቱ ስንል የሁለተኛው የኃጢአት ስርየት የሚገኘው በዚህ ሥጋና ደም ስለሆነ ያለዚህ ሥጋና ደም የኃጢአት ስርየት ስለማይገኝ፣ ሶስተኛው ደግሞ ጌታችን 5,000 ህዝብ ሲሄዱ ዝም ያስባለው እንዴት አይነት ምስጢር ቢሆን ነው፣ እንዴት አይነት ጸጋ የሚገኝበት ምስጢር ቢሆን ነው የሚለው ለማወቅ ሶስተኛው ምንድነው ጌታ በእኛ ውስጥ የሚኖርበት እኛም ደግሞ በጌታ ውስጥ የምንኖርበት ምስጢር ስለሆነ ይህንን የምናገኘው በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የሚበላ
ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እርሱም በእኔ ይኖራል። ስለዚህ እኛ በክርስቶስ ውስጥ መኖር ከፈለግን ክርስቶስም ደግሞ በእኛ ውስጥ መኖር ከፈለገ ምን ማድረግ አለብን ማለት ከዚህ ምስጢር መሳተፍ አለብን። እንግዲህ እስከዛሬ በቤተክርስቲያን ህብረት ውስጥ ያለን ብዙ አገልጋዮች ልንኖር እንችላለን። በሰንበት ቤት የምናገለግል፣ በሰበካ ጉባኤ ላይ የምናገለግል። እኛ ግን ህብረታችን ከመንፈስ ቅዱስ ህብረት ውስጥ አለን ወይስ የለም? ከመንፈስ ቅዱስ ህብረት ውስጥ ለመግባት የግዴታ በዚህ ምስጢር መሳተፍ አለብን። አለበለዚያ ግን እንዲሁ አባልነት ልንኖር እንችላለን። ከመንፈስ ቅዱስ ህብረት ግን ተለይተናል። ይህንን ደግሞ ጌታችን ራሱ ለሐዋርያት እንዲህ አላቸው፣ ሂዱ ወደ ዓለም ስበኩ ብሎ ሁለት ላካቸው። በላካቸው ሰዓት ሐዋርያት ለዓለም ሲሰብኩ በስሙ አጋንንት ታዘዙላቸው። በጣም ደስ አላቸው። በዚህ መጡና በስሙ ያደረጉትን ታላቅ ታምር ድውያንን ፈውሰው እንዲሁም ደግሞ አጋንንት ስለታዘዙላቸው ለጌታ ምን አሉት? ጌታ ሆይ በስሙ እኮ አጋንንት ታዘዙልን ብሎ በጣም በሐሴት ነገሩት። ጌታ ግን ምን አላቸው? አይምሰላችሁ፣ በዚህ ደስ አትሰኙ። አጋንንት ስለታዘዙላችሁ ደስ ይበላችሁ፣ ስማችሁ ግን በመንግስተ ሰማያት ስለተጻፈ ምን ይበላችሁ አላችሁ? ደስ ይበላችሁ አላችሁ። ስማችሁ በምን ስለተጻፈ? በመንግስተ ሰማያት። እንግዲህ በመንግስተ ሰማያት ትልቅ መዝገብ ኖሮ የሚጻፈው ነው አይደለም። በመንግስተ ሰማያት ያለው በልበ ሥላሴ መጻፍ ማለት ነው። በልበ ሥላሴ ደግሞ የሚያጽፍ ጸጋ የሚሰጠው ደግሞ በምድር በዚህ ቁርባን በዚህ ምስጢር ነው። ምክንያቱም ጌታ ራሱ ምን አለ? ስጋዬን የበላ ደምን የጠጣ እኔ በእርሱ ውስጥ እርሱም በእኔ ውስጥ ይኖራል ብለዋል። ስለዚህ ከክርስቶስ ጋር በህብረት የምንኖርበት ትልቁ ምስጢር ምንድን ነው ከተባለ ይህ ቅዱስ ቁርባን ነው። እስከ ዛሬ ድረስ ያለ ቅዱስ ቁርባን የምንኖር ሰዎች ካለ ምን እያደረግን ነው ማለት ነው? ከክርስቶስ ጋር ህብረታችንን እየለየን ነው ማለት ነው። ስለዚህ በልበ ሥላሴ መጻፍ የሚወድ ሰው ቢኖር የመጀመሪያው ማድረግ ያለበት ይህን ምስጢር መሳተፍ አለበት ማለት ነው። አራተኛውና ለምንድን ነው ጌታችን ይህንን ትምህርት አጽንኦት ሰጥቶ ያስተማረበት ምክንያት ሲባል ሕያውነት የምናገኝበት ምስጢር ስለሆነ፣ ሕያውነት ያለዚህ ምስጢር ማግኘት ስለማይቻል ራሱ ጌታችን በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ እንዲህ ይላል፣ አብ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን አለ፣ እንዲሁም የሚበላኝም ደግሞ ከኔ የተነሳ ሕያው ይሆናል። ሕያው አብ እንደላከኝ ከአብ የተነሳ ሕያው እንደምሆን የሚበላኝም ከኔ የተነሳ ምን ይሆናል አለ? ሕያው። ስለዚህ ሕያው ሆኖ ከክርስቶስ ጋር ነግሶ መኖር የሚሻ ሰው ቢኖር ከዚህ ምስጢር መሳተፍ የግዴታ ነው። የግድ ከዚህ ምስጢር የማይሳተፍ ሰው ሕያውነት አያገኝም ማለት ነው። ይህንን በደንብ እንረዳው እንገነዘበው ይገባል። የመጨረሻውና አምስተኛው ለምንድን ነው ጌታችን ይህንን ትምህርት 5000 ሕዝብ እስኪሄድ ድረስ ዝም ብሏቸው ሐዋርያቱም እናንተ ልትሄዱ ትወዳላችሁ ያላቸው ምን አይነት ጸጋ ቢገኝበት ነው ከተባለ የዘላለም ሕይወት የሚገኝበት ጸጋ እዚህ ውስጥ ስላለ ጌታ የዘላለም ሕይወት እንድናገኝ ያደረገው በዚህ ቅዱስ ሥጋና ክቡር ደሙ ራሱ ጌታችን ሲናገር ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ቅድም እንደተናገርነው ዘበላ ሥጋዬ ወሰትየ ደምየ በሕይወት ዘላለም፣ ሥጋዬን የበላ ደምን የጠጣ የዘላለም ሕይወት አለ። ምን አለው? የዘላለም ሕይወት አለ። ስለዚህ ሰው የዘላለም ሕይወት ማግኘት ሁሉ ይወዳል፣ ይሻል። ይህንን ሕይወት ለማግኘት ደግሞ የግዴታ ከዚህ ምስጢር መሳተፍ አለ። ስለዚህ ጌታችን ያለዚህ ሥጋና ደም እነዚህ ጸጋዎች አይገኙምና በዘላለም መኖር፣ በክርስቶስ ውስጥ ያው ሆኖ መኖር፣ ሕያው መሆን መኖር፣ እንዲሁም ደግሞ የኃጢአት ስርየት አይገኝምና መከራ ክርስቶስ መናገር አይገኝምና ምን አላቸው ጌታችን? ያለዚህ ምስጢር ከኔ ጋር ልትኖሩ አትችሉምና ሲሄዱ ዝም አላቸው። ሐዋርያትንስ እናንተም ብትሆኑ ይህንን ትምህርት ካልተቀበላችሁ ከኔ ጋር ህብረት ሊኖራችሁ አይችሉምና እናንተስ ልትሄዱ ትወዳላችሁ አላቸው። እንግዲህ ይህ ሆኖ ሳለ የቤተክርስቲያን ትምህርት ስለ ክርስቶስ ቅዱስ ሥጋና ክቡር ደም ራሱ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አስተምሮን ሳለ በእውነተኛው በክርስትና አስተምሮት ያሉት ግን እንዲሁም ደግሞ ከእውነተኛ ክርስትና አስተምሮ ውጭ ያሉት ሁለቱም በዚህ ሥጋው ደሙ ላይ የሚገባውን አይነት ክብር ወይም ደግሞ የሚገባውን አይነት ሱታፊ አናደርግም። የመጀመሪያዎቹ የማያምኑት ያልናቸው እሱ በሌላ ጊዜ የምንመጣበት የክርስቶስ ሥጋና ደም አያድን ብሎ የማያምኑ ናቸውና እሱ በሌላ ጊዜ የምንመጣበት ሲሆን፣ ሁለተኛው ግን በቤተክርስቲያን ውስጥ ሆነው በቤተክርስቲያን ህብረት ውስጥ ያሉ ከክርስቶስ አካልነት ውስጥ ያሉ ሆነው ግን ከክርስቶስ ሥጋና ደም ሱታፊ የሚያደርጉ ናቸው። እነዚህ ሰዎች ለምንድን ነው ከክርስቶስ ሥጋና ደም እንግዲህ የዘላለም ሕይወት የሚገኝበት እሱ ሆኖ ሳለ የኃጢአት ስርየት በዚህ የሚገኝ ሆኖ ሳለ ከክርስቶስ ጋር አብረን የምንነግስበት ሆኖ ሳለ ከክርስቶስ ጋር ሕያዋን የምንሆንበት ሆኖ ሳለ የክርስቶስ መከራና ሞቱን መወጋቱን መቸንከሩን እርኩስ ምራቅ መተፋቱን ጀርባውን መገረፉን እጆቹና እግሮቹን መቸንከሩን ይህ ሁሉ መከራውን የምናስብበት ምስጢር ሆኖ ሳለ ለምንድን ነው መቀበል ያልቻልነው የሚለው ስናነሳ በሰዎች ዘንድ የሚነሱ መሰረታዊ 3 ጥያቄዎች አሉ። እነሱን ለማየት ነው። የመጀመሪያው እንግዲህ ሁሉም ሰው ይህን ምስጢር እንደሚያድን ያምናሉ፣ ወደ ክርስቶስ ሥጋና ደም መቅረብ እንዳለባቸው ያምናሉ። ግን በዋነኛነት ወደዚህ ምስጢር መቅረብ ያልተቻላቸው ለምንድን ነው ሲባል እኔ ኃጢአተኛ ነኝ ብሎ በማመን እንግዲህ ይህንን የቤተክርስቲያን ትምህርት ካለማወቅ የተነሳ
ምክንያቱም መጀመሪያ ጌታችን ወደዚህ ምድር የመጣው ራሱ ኃጢአተኛ ስለሆነ በኃጢአታችን ወደ ክርስቶስ መግባት ስላልቻልን ቅዱስ ጳውሎስ በኤፌሶን መልእክቱ በሁለተኛ ምዕራፉ ቁጥር 5-6 ላይ እንዲህ ይላል፣ ከጥልቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን ይላል። ከሙሉ የተነሳ ይላል፣ ከጥልቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በደሙ ዋጀ፣ በገዛው ደሙ ዋጀ፣ ገዛ። መጀመሪያም ኃጢአተኞች ነበር። ስለዚህ ሊፈውሰን ደሙን አፈሰሰ፣ ሊያድነን ደሙን አፈሰሰ። ገና ጌታ ወደዚህ ምድር ለመምጣት ያስፈለገበት ዋነኛው ምክንያት ምን ስለነበር ነው? በበደላችን ሙታን ስለነበር። ይሄን መረዳት መገንዘብ ያስፈልጋል ማለት ነው። የጌታችን የኢየሱስ ክርስቶስ ሥጋ ቅዱስ ሥጋና ክቡር ገና ከጅምሩ የፈሰሰው ራሱ ለምን አገልግሎት ነው የሚለውንም መረዳት ያስፈልጋል። ማቴዎስ ወንጌል ቅድም የጠቀስነው ጥቅስ ማቴዎስ ወንጌል ምዕራፍ 26 ቁጥር 27 ላይ ጌታ እንዲህ አለ፣ ጽዋውንም አንስተው እንካችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው። ስለማን የሚፈስ? ስለ ብዙዎች ኃጢአት። ስለዚህ ገና ከጅምሩ የጌታ ሥጋና ደም የፈሰሰው ሥጋው የተቆረሰው ደሙ የፈሰሰው ለምንድን ነው ሲባል ስለ ብዙዎች ኃጢአት የፈሰሰው ለዚህ አገልግሎት እንጂ በጽድቅ ለሚኖሩት አይደለም። አንዴ ሥጋውን ተቀብሎ እሱን ያከበሩ ሁሌ ከሕጉ ጋር ለሚኖሩት አይደለም። ዕለት ዕለት የሚሰዋው የክርስቶስ ሥጋና ደም በኃጢአት ለምንመላለስ ለኛ ኃጢአቱን የሚያምን ሰው ማድረግ ያለበት ምንድን ነው ስንል እንደምናውቀው በሥጋ በደዌ እንታመማለን። ልክ እንደታመምን ፈውስ የምናገኝበት ቦታ እንኖራለን። ያ ምንድነው? ሐኪም ቤት ብለን እንጠራዋለን። ያንን ድነት ለማግኘት ሮጠን ሐኪም ቤት ሄደን መድኃኒት እንደምንሻ ሁሉ ኃጢአተኛ እንደሆንን ካመንን ደግሞ ለነፍሳችን መድኃኒት ወደ ሆነ ወደ ክርስቶስ መሮጥ አለበት። ቅዱስ ዳዊት በመዝሙሩ እንዲህ ይላል፣ ዋላ ወደ ውሃ ምንጭ ለመሮጥ እንደምትናፍቀው ሁሉ ነፍሴ አንተን ተጠማች ይላል። ስለዚህ ነፍሳችን ክርስቶስን ልትጠማ ይገባል። መድኃኒት ታዞልን ሳለ ሐኪም ቤት ሄደን ይህ ለመዳን ለምሳሌ ለወባ በሽታ ይህ መድኃኒት ነው ተሰጥቶን ሳለ መድኃኒቱ ተሰጥቶን ሳለ አይ እኔ ህመምተኛ ነኝ ይሄ መድኃኒት አያስፈልገኝም ብሎ ሰው ላለመዳን ጥረት ያደርጋል። ልክ እንዲሁም ኃጢአቱን ያመነ ሰው ለመጀመሪያ ለመዳን ማድረግ ያለበት ከኃጢአቱ የሚያነጻው መድኃኒት መቀበል አለበት። ይኸውም ደግሞ የክርስቶስ ቅዱስ ሥጋና ክቡር ደሙ። ስለዚህ ኃጢአተኝነቱን የሚያምን ሰው ይልቁንም ወዴት ነው መጠጋት ያለበት ማለት ነው? ወደ ጌታችን ወደ መድኃኒታችን ወደ አዳኝ ወደ ሆነው ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው ማለት ነው። ይሄን እንረዳው እንገነዘበው ይገባል ማለት ነው። እንግዲህ ሁለተኛው አልበቃሁም የሚሉ ናቸው። በዚሁ ስር ኃጢአተኛ ነኝ ይሉና ደግሞ ለዚህ ክብር አልበቃሁም የሚሉ ናቸው። ይሄን ለመረዳት አንድ በቤተክርስቲያናችን ያለ ታሪክ አለ። አንድ ባህታዊ ነበር እና እኚህ ባህታዊ ማለት ራሱን ሸፍኖ ወይም ደግሞ ራሱን ከልሎ በዋሻ ውስጥ ለብቻ የሚኖር ማለት ነው። እና ይህ ባህታዊ ለብቻው ይኖራል በቅድስና እግዚአብሔር የሚያስደስተው። ግን ደግሞ ምንም እንኳን ባህታዊ ቢሆን ራሱን ለይቶ ቢኖርም የክርስቶስ ሥጋና ደም የግድ ያስፈልጋል። ምክንያቱም የሰው ልጅ በራሱ ስራ መዳን ስለማይችል ማለት ነው። ያለ ጸጋ እግዚአብሔር መዳን ስለማይችል ቅዱስ ሥጋ ደግሞ ቅድም እንዳነሳ ነው ምንድነው ብለናል? ጸጋ እግዚአብሔር። ስለዚህ እኛ አባት ከብህትናቸው ወጥተው ወደ ቅዳሴ መጡ። ቅዳሴ ላይ ቆመው እንደተለመደው የቅዳሴ ስርዓቱ ሲፈጸም ዲያቆኑ እንዲህ ሲል ይሰማሉ፣ ነጽር ሲል ይሰማሉ። ተመልከት ማለት ነው። ተመልከት ሲል ይሰማሉ። ከዛ ካህኑ የሚቀበልና ቅዱሳን ለቅዱሳን ይላል፣ የተቀደሰው ለተቀደሰ ይላል። የዚህን ሰዓትም እኛ አባት ምን ይላሉ? ቅዱሳት ለቅዱሳን ተመልከት ብሎ የተቀደሰው ለተቀደሰ ካለማ እኔ መች ተቀደስኩና መች ለዚህ በቃውና ብለው ትተው ይሄዳሉ። ሁለተኛም ቀን ይመጣሉ፣ ይህንኑን ይሰማሉ፣ ትተው ይሄዳሉ። ሶስተኛው ቀን መጥተው ትተው ሊሄዱ ሲሉ መልአከ እግዚአብሔር ይገለጥና እንዲህ ይላቸዋል፣ ለዚህ ምስጢር ለመሳተፍ ብቃት የሚባለው የመጨረሻ ደረጃ የለውም። ምክንያቱም 1000 ዓመት ብንለፋ ለክርስቶስ ሥጋና ደም ብቁ መሆን አይቻልም። እንዴት ነው የምንቀበለው? በጸጋ እግዚአብሔር በእግዚአብሔር ችሎታ የሚጠበቅብንም በማድረግ ብቻ። ቅድም የዓለማዊ መድኃኒቱን የወባውን በሽታ መድኃኒት ለማወቅ የተነገረን ትእዛዝ አለ። እሱ ምንድን ነው? ለምሳሌ መድኃኒቱ ከምግብ በኋላ ዋጠው ከተባለ አንድ ሰው ከምግብ በፊት መዋጥ የለበትም። ከምግብ በፊት ውጦት እንደሆነ ይልቁንም ከመድኃኒትነቱ ባሻገር በሽታ ሊሆንበት ይችላል። ለሌላ ህዋሳቶቹ ምን ሊሆንበት ይችላል? በሽታ ሊሆንበት ይችላል። እንዲሁም ደግሞ የክርስቶስ ሥጋም እንዲሁ ኢንስትራክሽን አለ ወይም ደግሞ ትእዛዝ አለ። ይህ ትእዛዝ ምንድነው? ኃጢአትን እመን የሚል ትእዛዝ ነው። ኃጢአትን ታምናለህ፣ ንስሐ ትገባለህ። ኃጢአት ማመን ክርስቶስን በድያለሁ ብሎ ማመን ንስሐ ተብሎ ይጠራል። ያንን ካደረጉ በኋላ የሚጠበቀው ማብቃት ወደ ክርስቶስ ሥጋና ደም ብቁ ወደ መሆን ደረጃ ማድረስ ግን የማን ስራ ነው? የእግዚአብሔር ስራ፣ የእግዚአብሔር ክህሎት ነው፣ የእግዚአብሔር ችሎታ ነው። ይህንን ሲነግረን ቅዳሴያችን እንዲህ ይላል፣ ይቤልጦሙ በቅስፈት አባላተ ክርስቶስ ይኩኑ በኃይለ ጥበቡ ወመንክር ወጽድቅ ነው። በጥበቡና በኃይሉ በድንቅ ችሎታ ወዴት ይለውጣቸው? ወደ አባላተ ክርስቶስ እንዲሆን። ስለዚህ ወደ ክርስቶስ አባልነት ወደ ሥጋው ጸጋ እንድንቀርብ የሚያደርገን ምኑ ነው? የእግዚአብሔር ቸርነት። ይሄን እንረዳ እንገነዘብ ይገባል ማለት ነው። ስለዚህ ኃጢአተኛ ነን ብለን የምናምን ሰዎች በዚህ ልክ ልንረዳው ልንገነዘብ ይገባል። ሁለተኛ ይህንን
የዘላለም ሕይወት የሚገኝበት ከሞት ድል ማድረግ ሞትን ድል ማድረግ የምንችልበት የክርስቶስን ሕማም የምናስብበት ዘላለማዊ የምንሆንበትን ይህ ጸጋ ሰዎች ላለመቀበል ወደኋላ የሚያደርጋቸው ምክንያት ምንድን ነው ሲባል ነገ በወርቅስ የሚለው ምክንያት ነገ በወርቅስ የሚለው ይህም እንግዲህ ከመጽሐፍ ቅዱስና ከቤተክርስቲያን ተጋቢቶሽ ያለ ትምህርት ነው። ቤተክርስቲያናችን ነገ በወርቅስ ሳይሆን ብላ የምታስተምረን በነቢዩ እግዚአብሔር አድሮ ሲናገረን ትንቢተ ሚክያስ ምዕራፍ 7 ቁጥር 8 ላይ እንዲህ ይላል፣ ጠላቴ ሆይ በወርቅም እነሳለሁ፣ በጨለማ ብቀመጥም እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ ይበልሽ። ጠላቴ ሆይ በወርቅም ምን እላለሁ? እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ምን ይሆነኛል? ብርሃን ይሆነኛል። ስለዚህ ነገ እንድንወርቅ እንችላለን። አዎ አይታወቅም። ግን ደግሞ ብንወርቅ ምን እንነሳለን። የሰው ልጅ ህይወቱ እንዲህ ነው ሊሆን የሚገባው። ይሄ ብቻ አይደለም። በመጽሐፈ ምሳሌ ምዕራፍ 4 ቁጥር 16 ላይ ጠቢቡ ሰሎሞን እንዲህ ይለናል፣ ጻድቅ 7 ጊዜ ይወድቃል ይነሳል። ጻድቅ ስንት ጊዜ ይወድቃል? 7 ጊዜ ደግሞ ይነሳል። 7 ሲባል 1 2 3 7 ጊዜ እንደመቁጠር አይደለም። በዕብራውያን 7 ፍጹም ነው። ፍጹም ጊዜ ሰው ቢሆን ፍጹም ጊዜ ይነሳል። ለዳው ጻድቅ ነው ያለው። ጻድቅ 7 ጊዜ ይወድቃል ይነሳል። እንድንወርቅ እንችላለን፣ እንነሳለን። ወርቆ መነሳት አዳማዊ ስለሆነ ማለት ነው። ስለዚህ ነገ እወርቃለሁ በሚል በቀቢጸ ተስፋ መኖር አይገባም ማለት ነው። ይልቁንም እንዴት ተስፋ ልናደርግ ይገባል? ክርስቶስ ብንወርቅም ሊያነሳን እንደሚችል ማመን መቻል አለብን። ዕብራውያን ላይ ቅዱስ ጳውሎስ ይህንን ሲነግረን እንዲህ ይለናል። ዕብራውያን መልእክት ምዕራፍ 4 ቁጥር 15 ላይ እንዲህ ይላል፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ይራራልን የማይችል ድካም የለም። ከኃጢአት በቀር እንደኛ የተፈተነ ነው እንጂ በድካማችን ይራራልን የማይችል ድካም የለም። ክርስቶስ መሐሪ ነው፣ ሩህሩህ ነው። በድካማችን ይራራልን። ምክንያቱም ራሱ ጌታ ተፈትኗል። ማቴዎስ ወንጌል ምዕራፍ 4 ስናነብ ተፈተነ አይደል የሚለው ተፈትኗል። ስለዚህ ልንወርቅ እንችላለን። አዎ ብንወርቅም ግን እግዚአብሔርን በብርቱ መታገል በብርቱ ፍላጎት ምንፈልገው ከሆነ ግን በድካማችን ይራራልን። ስለዚህ ነገ ወርቃለሁ ብሎ መታሰብ ያለበት በወርቅም እነሳለሁ ብሎ ማሰብ ያስፈልጋል ማለት ነው። ሶስተኛው ይህ የዘላለም ሕይወት የሚሰጠውን ሕያው የምንሆንበትን የክርስቶስን መከራ ሕማሙን፣ ጭንቁን፣ ግርፋቱን፣ ሞቱን፣ በጥፊ መመታቱን፣ እርኩስ ምራቅ በፊቱ መጠፋቱን የምናስብበት ጸጋ እንዳንቀበል ሰዎች ወይም ደግሞ እኛ ምክንያት አድርገን የምናቀርበው ምንድነው ሲባል እድሜ ገና ነው አልደረሰም የሚል ነው። ይሄ ደግሞ እውነት ለመናገር መንፈሳዊ የሚመስል እሳቤ ግን ሴጣናዊ የሆነ እሳቤ። ምክንያቱም ማን ነው ለእግዚአብሔር ያለ የእውቀት ያልሆነ እድሜ እንዲሁም ደግሞ በብርትና ብርቱ የምንሆንበት እድሜ ካለፈ ከሽምግልና ጊዜ በኋላ ያለውን ለእግዚአብሔር ይሰጣል የተባለው ማን ያለው? የወጣትነት ዘመን ደግሞ የወጣትነት ዘመናችንን ደግሞ ለሰይጣን እንዲህ ያለው ማለት እንዲህ የሚል ቤተክርስቲያን ትምህርት የላትም። ምክንያቱም ይሄ ብልጣብልጥነት ነው። ይሄ በኖህ ዘመን እንዳሉ ሰዎች ነው። በኖህ ዘመን 100 ዓመት ተሰጣቸው። ከዛ ምን አሉ? 100 ዓመት እንጨፍራለን፣ 20 ዓመት ንስሐ እንገባለን አሉ። የወጣትነታቸው የብርቱ የሚሆኑበት እድሜያቸውን ለማን ይሰጡታል? ለሰይጣን። ከዛስ ደግሞ ድክም የሚሆኑበትን ምንም አይጠቅሙበትን ዘመን ደግሞ ለማን ይሰጡታል? ለእግዚአብሔር። ጉልበቱን የሰጠን እግዚአብሔር ሆኖ ሳለ ማለት ነው። ይሄ ከመጽሐፍ ቅዱስም የራቀ የብልጣብልጥነት ከእግዚአብሔርም ስራ የራቀ አሁን ጠቢቡ ሰሎሞን በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ደስ ያሰኝ የሚሉት ወራቶች ሳይመጡ በጉብዝና ወራት ፈጣሪ ይመስል። የጉብዝና ወራት የሚለው ምንድነው? አሁን ያለንበት የወጣትነት እድሜ መሮጥ ምንችልበት፣ ማድረግ ምንችልበት፣ ስገድ ብትባል መስገድ ምንችልበት፣ ለክርስቶስ ተንበርከክ ብንባል መንበርከክ ምንችልበት፣ 18 ሰዓት ጾመህ የክርስቶስ ስጋና ደም ተቀበል ብንባል መቁረብ በምንችልበት፣ ያለ ሕማም ያለ ደዌ ያለንበት ዘመን ለማን መስጠት አለብን? ለክርስቶስ። ምክንያቱም ሐዋርያትም እንዲህ ነው የኖሩት። ሐዋርያው ቅዱስ ያዕቆብ፣ ሐዋርያው ቅዱስ ዮሐንስ ወንጌላዊ ገና ልጆች ናቸው፣ ወጣቶች ናቸው። ይሄ ብቻ ነው። 3 ደቂቃ ማሰብ እንችላለን። በወጣትነታቸው ጊዜያቸውን ለማን ሰጥተው? ለእግዚአብሔር። ስለዚህ የወጣትነት እድሜ እንጂ ለእግዚአብሔር የሚሰጠው ያረጀው የማይጠቅመው ለእግዚአብሔር አይሰጥም። አንዲህ ከሆነ መስዋዕታችን መስዋዕተ ቃየል ይሆንብናል ማለት ነው። መስዋዕታችን ግን ሊሆን የሚገባው መስዋዕተ አቤል። ስለዚህ የቅዱስ ስጋውና ክቡር ደግሞ የእድሜ ገደብ እንደሌለው መረዳት መገንዘብ ይፈልጋል። ስለዚህ ከላይ የዘረዘርናቸው ይህ ዘላለም የሚገኝበት የክርስቶስ መከራ የምናስብበት ሕያው የምንሆንበትን ምስጢር ልንካፈለው ይገባል። እነዚህ ምክንያቶች ቤተክርስቲያናዊ ያልሆኑ እንዲሁ እኛ በራሳችን የፈጠርናቸው እንደሆኑ ልንረዳ ይገባል ማለት ነው። እግዚአብሔር አምላካችን ከዚህ ምስጢር እንድንሳተፍ እሱ መልካም ፈቃድ ይሁንልን። ስጋውን ተቀብለን ክቡር ደሙንም ጠጥተን የዘላለም ሕይወት እንድናገኝ የቅዱስ እግዚአብሔር መልካም ፈቃድ ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሰላም በእኔም በእናንተ ላይ አድሮ